ይቅርታ ወንድም እህቶች፣ ይቅርታ አፉ በሉኝ። ይቅርታ ያው እንደምታውቁት ጾም ደርሷል። እንደ ባህላችን እንደ ደንባችን አፎቱ በሉኝ አፉ አድርጉልኝ ማለት ባህል አለን። ግን በእውነት ይቅርታና አፉ የምንባባለው በጾም ብቻ ነው? የፈለግነውን ነገር ካለን በኋላ አፋችን የመጣውን ሁሉ ነገር ከተናገርን በኋላ አፉ በለኝ የምንባባለው እውነት እንደ አንድ ሙስሊም እውነት የአጥሩ ባህል? እስቲ አብረን እንቃኘው። ሰላሙላሂ አለይኩም ወራህመቱላሂ ወበረካቱ። ወንድም እህቶች፣ ባህል ሆኖ ደንብ ሆኖብን ጾም በደረሰ ቁጥር ያው እንደ ሙስሊም አፎና ሊላይ ይቅር በሉኝ ወንድም እህት ተባብለን ይቅርታ እንጠያይቃለን። ግን 11 ወር ሙሉ የፈለግነውን ነገር ስንናገር፣ የፈለግነውን ነገር ስንሳደብ፣ የፈለግነውን ሰው ስናዋርድ፣ የፈለግነውን ሰው እያሸነው እንዳልነበር ሁሉ ማለት ነው ይችን 1 ወር ግን አፉ በሉኝ እንባባላለን። በእውነት ረሱል ሰለላሁ ዐለይሂ ወሰለም ያስተማሩን ያንን ነው? አላህ ሱብሓነሁ ወተዓላ ያዘዘንስ ያንን ነው? ወይስ እኔ ሲመቸኝ እንደፈለግኩት የፈለግኩትን ሰው የፈለግኩትን ነገር ካልኩኝ በኋላ ከተናገርኩኝ በኋላ ከተሳደብኩኝ በኋላ ካዋረድኩኝ በኋላ አዛውንት አላልኩም፣ ህፃናት፣ ሴት እህት አላልኩም፣ ወንድ፣ እያንዳንዱን ሰው የፈለግኩትን ካልኩኝ በኋላ ከዛ በኋላ ይቅር በሉኝ የምንላት ነገር በእውነት ጠቃሚ ነው ወይስ? በፈረንጆች አንድ አባባል አለ። ያም መስታወት ቤት ውስጥ ቁጭ ብለሽ ድንጋይ አትወርውር ይላሉ። ቢኮዝ መስታወታችሁ መሬት ላይ ነው ያለው። የወረወራችሁት ድንጋይ ተመልሶ እናንተ ጋር ስለሚመጣ ማለት ነው። እና ይሄ ባህል እንደ አንድ ሙስሊም፣ እንደ አንድ ኢትዮጵያዊ፣ እንደ አንድ አፍሪካዊ፣ እንደ አንድ የዚህ ዓለም ኗሪ ሂውማኒቲ ሰብአዊነት የት ደረጃ ደርሶ አዛውንታችሁን አክብሩ የሚለው መልእክት የት አደርሰ ነው? አዛውንቶቻችንን በፈለግነው አይነት ቃል ድሮ እኮ አንተ አይደለም የሚባለው ሽበት ያለው ሰው አንቱ ነው። ከክብር የተነሳ አባትና እናት ብቻ አይደለም የሚከበሩት። አንድ ሰው ከኛ ተለቅ ያለን ሰው ሁሉ ቢያንስ አጎቴ ብለን ነው በክብር የምንጠራው። ቢያንስ ሌት አሎን እነሱን መስደብ፣ እነሱን ማዋረድ። ይሄ ቅሌታም ሽማግሌ፣ ይቺ ቅሌታም አሮጊት፣ ይሄ ተመልከተው ሽበት አለን ብሎ ይናገራል ትይኛለሽ እኔን ማለት ነው። እኔ በበኩሌ አፉ ብያቸዋለሁ። ቢኮዝ አንድ ሪስፖንሲቢሊቲ ወይ አንድ ባህል ምንድን ነው? ሶሻል ሚዲያ ላይ ስትወጪና ስትናገሪ መሰደብንም መረገምንም ኢስ ፓርት ኦፍ የስራው ጉዳይ ነው። መሰደብ ካልፈለግኩኝ ሶሻል ሚዲያ ትቼ መቀመጥ ነው። ግን የኔ ዓላማና ምኞት ምንድን ነው? አንድ ወንድ ወይ አንድ ሴት፣ አንድ ወንድም ወይ አንድ ሴት ከዚህ መልእክት አላህ ሱብሓነሁ ወተዓላ እንድትጠቀሚና እንድትጠቀም ካረገሽ ወላሂ ለእኔ በቂ ነው። ቢኮዝ እየፈለግኩ ያለሁት ይሄ ጭንቅላት ውስጥ ከሽበትም ይሁን ከልምድ አኳያ የመጡ ልምዶችን ላካፍላችሁ ነው። ያ ልምድ የሚያሰድበኝ ከሆነ ማሻአላህ እኔ አይደለም ረሱል ሰለላሁ ዐለይሂ ወሰለም ተሰድበዋል ስለሆነ። ግን ያ ልምድ ግን አንድን ሰው ከጠቀመ፣ አንቺን ከጠቀመ እህቴ፣ አንተን ከጠቀመ ወንድሜ፣ የውመል ቂያማ አላህ ፊት ስቆም ይህንን ስራ አላህ ምስክር ካደረገልኝ ቱ ሚ ዳትስ ኢነፍ፣ ለእኔ በቂ ነው። ያ ግን አንተ ወይ አንቺ እኔን አዋርደሽ እኔን አሰድበሽ እኔን የፈለግሽውን ነገር ብለሽኝ ዱ ዩ ቲንክ the response you will get ከኔ አይደለም። ቢኮዝ አንድ የአላህ ቁርአን ሁሌ ልቤን የሚነካው የሚያስፈራኝ በጣም መፈራው ቃል ምን እንደሆነ ታውቃላችሁ? አላህ ምን ይላል በቁርአን ውስጥ? بعد أعوذ بالله من الشيطان الرجيم ولا تحسبن الله غافلا عما يعمل الظالمون الله የሚነሳና የሚዘነጋ ይመስልሻል ወይ? በዳዮች ከሰሩት ድርጊቶች የእነሱን ድርጊት የሚዘነጋ ይመስልሃል ወይ? አላህ ፈጣሪ አላህ እንደምታውቁት አይረሳም።
አይዘነጋም፣ አይቸኩልም። አንድ ቀን ነው የሚጠብቅልኝ። አንድ ቀን ነው የሚጠብቅልሽ እህቴ። አንድ ቀን ነው የሚጠብቅልህ ወንድሜ። ዛሬ አንተ ጠንካራ ነህ፣ አቅሙ አለህ፣ ጉልበቱ አለህ። የፈለግከውን ሰድበህ፣ የፈለግከውን ተናግረህ፣ የፈለግከውን ብለህ እኔና አንተ የሰው ልጆችን አይደለም ፍየል በግን ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ቀንድ ያለው የሌለውን የወጋውን ውጋት አላህ ሱብሓነሁ ወተዓላ የውመል ቂያማ ቀንድ የሌለውን ቀንድ ሰጥቶት የተመታውን ምት እስኪመታ ድረስ ከዛ በኋላ አፈር ሁኑ ይላቸዋል። ቢኮዝ የተመታው በዱንያ ላይ ቀንድ ስላልነበረው ያ ቀንድን መልሱ ሰጥቶት አላህ የነበረውን ነስቶት ባላንስ ሲያደርግ አላህ ሐቀኛ ነው። ሐቅ ማለት ደግሞ ባላንስ ነው። ሐቅ ማለት እውነት ነው። እውነት ማለት ደግሞ ጎጂም ተጎጂም ሁሉም ሐቁን አግኝቶ ነው አላህ የሚጨርሰው እንጂ ዝም ብሎ በዘፈቀደ ወይ በዘመድ ወይ ሀብት ስላለ ወይ ታዋቂ ስለሆንክ አላህ አያደርግም። አላህ በፍጹም አይበድልም። እና ፕሊዝ እስቲ አስቡት፣ አላህ ሱብሓነሁ ወተዓላ በቁድራው በችሎታው ጥርስ አደረገ፣ ከንፈር አደረገ። ለማን? ለዚች ምላስ። ከዛ ውስጥ ወጥታ ትሳደባለች፣ ትራግማለች፣ ታዋርዳለች። ታዲያ ያ መዋረድ ያ መሳደብ ይቺ ምላስ የምትሰራው ስራ የት የሚያደርሰን ይመስላችኋል? ኢንሻአላህ በሰማነው እንጠቀማለን ያርገን። አፉ በልኝ ወንድም እህቶች፣ ጾምም እየመጣ ነው። በጾሙን በኸይር የምትጾሙ አላህ ያርጋችሁ። አትርሱኝ፣ በዱዓችሁ አትርሱኝ። ኢንሻአላህ አላህ በሌላ ጊዜ ፕሮግራም እስኪያገናኝ ድረስ ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ። ዩቲዩብ ቻናልም አለኝ ኢንሻአላህ፣ ቦናሃም ይባላል። እስቲ ሰርች አድርጉት፣ ኮመንት ላይ አስቀምጠዋለሁ። ኢንሻአላህ ፎሎ አድርጉኝ፣ ሰብስክራይብ አድርጉኝ። ኢንሻአላህ የኔ ኸይር ከተመቻችሁ ነው። ካልተመቻችሁ ፈለባስ። ስላዳመጣችሁኝ ግን አመሰግናለሁ። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ። መጨረሻችሁን እንዳውቅ እስከዚህ ድረስ ማዳመጣችሁን እንዳውቅ 00 አስቀምጡልኝ። ጀዛኩሙላሁ ኸይረን።